በበርካታ ድራማዊ ክስተቶች የታጀበው የ2026ቱ የአፍሪካ ዋንጫ በአዘጋጇ ሞሮኮና በሴኔጋል መካከል ተካሂዶ ሴኔጋል 1-0 በሆነ ውጤት አሸንፋ ዋንጫ መውሰዷ ይታወሳል። በዕለቱ በሁለቱ ሀገራት መካከል የነበረው ውጥረት ታዲያ አሁን ድረስ እንደቀጠለ ነው ይለናል ተከታዩ የአልጀዚራ ዘገባ። አለመግባባቱ የቀጠለው ታዲያ ሞሮኮ በዕለቱ ያልተገባ ባህሪ ያሳይተዋል ያለቻቸውን 18 የሴኔጋል ደጋፊዎችን ማሰሯን ተከትሎ መሆኑን ነው ዘገባው የሚያሳየው። እነዚሁ ደጋፊዎች ፍርድ ቤት ቀርቦም እያንዳንዳቸው ከ3 ወር እስከ 1 ዓመት እንደተፈረደባቸውና $545 ቅጣት እንደተጣለባቸውም ነው የተነገረው። ይህንን ተከትሎ የሀገሪቱ ጠቅላይ ሚኒስትር ኦስማን ሶንኮ ጉዳዩን በጥብቅ አውግዘውታል። በሀገራቸው ፓርላማ ፊት በመቅረብ ከሁለት ወዳጅ ሀገራት እንደዚህ አይነት ውሳኔ የማይጠበቅ ሲሉም ተናግረዋል። ጠቅላይ ሚኒስትሩ የሞሮኮ መንግስት በተለይም ደግሞ የሀገሪቱ ንጉስ እነዚህን ደጋፊዎች በይቅርታ እንዲለቋቸው ካልሆነም ደግሞ በሁለቱ ሀገራት መካከል ባለው ስምምነት መሰረት ፍርዳቸውን ሀገራቸው ሆኖ እንዲጨርሱ እንዲደረግ ጠይቀዋል። የሞሮኮ መንግስት የሚሰጠውን ምላሽ እንግዲህ አብረን የምናየው ይሆናል።